እሺ ብላ ነው የተቀበላችኝ በአንድ አፍ። ለምን በቃ እንጃ የሰው ህይወት ለመበጥበጥ ዝም ብሎ ጥልቅ ብሎ መግባት በራሱ ኃጢአት ነው። ግን ያንን ነገር አውቃው ሰላም 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 ቤተሰቦች እንዴት ናችሁ? የኔ ውድ ቤተሰቦች ደህና ናችሁ? እንኳን አደረሳችሁ። ያው ዛሬ በዓል ነው። ዛሬ በጣም ደስ ብሎኝ ነው የመጣሁት። እንግዲህ ያው ልታምኑኝ አትችሉም። በጣም ደስ ብሎኛል። ዛሬ በዓል ነው፣ በዛ ላይም ሌላም ነገር ተጨምሮበት በቃ ደስ ብሎኛል። እውነት እኔ እንጃ እንዴት እንደማወራችሁም አላቅም። የኔ ውድ ቤተሰቦች ያው ጠፍቻለሁ አውቃለሁ። ግን ዛሬ ይዤላችሁ የመጣሁበት ምክንያት ያው ታውቃላችሁ፣ እኔ በሃይሚና በብሩኬ ጉዳይ ብዙ እንትን ደርሶብኛል፣ ጉዳትም ደርሶብኛል፣ ተመትቻለሁም ተዝቶብኛል። ግን ዛሬ በጣም ደስ ብሎኛል። እውነት ለምን ካላችሁኝ በቃ እኔ እንጃ። እዩ ማለት ለኔ ሁሉ ነገሬ ናት። ያው ታውቃላችሁ፣ ነግሬያችኋለሁ፣ ጓደኛዬ ናት። ከዛም በበለጠ ብዙ ነገር አሳልፈናል። ግን በቃ እንዴት ደስ እንዳለኝ ልነግራችሁ አልችልም። እውነት ከበዓሉ ጋር ደግሞ ተጨምሮ እኔ እንጃ በጣም ደስ ብሎኛል። ያው ሰሞኑ እያስፈራራችኝ ነበረ ምናምን ብያችሁ በጣም ፈርቼ ነበር። ለራሴም ለቤተሰቦቼም በጣም ሰግቼ ነበረ። ግን እንዳጋጣሚ ዛሬ መጥታ ይቅርታም ጠይቃኛለች። በቃ እንዳጠፋችም ታውቋት ወደ ራሷ ተመልሳለች። በቃ ደስ ብሎኛል። እውነት የእሷ መመለስ በራሱ ለእኔ ደስታ ነው። በቃ ደስ ብሎኛል። እውነት እንደዛ ሆና ሳያት ግራ ገብቶኝ ነበር። ምን ሆናለች እስከ ማለት ድረስ በጣም ጨንቆኝ ነበር። ግን በቃ እኔ እንጃ ምን ብዬ እንደምገልጽላችሁ ብቻ አላቅም። ግን በቃ እኔ እንጃ። እሷም ወደ ዋናው እንትን ስንገባ እሷም ይቅርታ ጠየቀችኝ። ለቤተሰቦቼ ይቅርታ፣ ለእናቴ ይቅርታ ጠይቃልኛለች፣ ለእኔም ይቅርታ ጠይቃኛለች። ምክንያቱም በጣም አጥፍታብኝ ነበር ስላችሁ የሆነ ጓደኛ የምታምኑ ጓደኛ እንደዛ ስትደርብ ጓደኛሽ እንደዛ ስትሆኝ በጣም ከባድ ነው አይደለ? እና ደግሞ በቃ ደስ ብሎኛል። ይቅርታ ጠይቃኛለች፣ ጥፋቷ ገብቷታል። እና ሃይሚ ጋም እና ብሩኬ ጋም ሄዳ ከህይወታቸው እንደምትወጣ ብዙ ነገር አውርተናል። በዛ ስትለኝ ነው እኔም ይቅርታዋን የተቀበልኩት። ምክንያቱም የሰው ህይወት ስትበጠብጥ ነበር። እነሱን አለያየቻቸው። ሃይሚ እያለቀሰች የደም እንባ እያለቀሰች እሷ ከራሷ ጉስቁል ብላ ካያችሁ በቃ ብዙ ነገር ሆና ነበር ሃይሚ። እኔ በቃ ከፍቶኝ ነበር በእነሱ ምክንያት፣ እነሱ እንዴት ይለያያሉ በሚል። ግን ወደ ራሷ ተመልሳ በቃ እንጃ በስመ አብ ደስ ብሎኛል። ለማንኛውም እሷም ይቅርታ ጠየቀች። ከነሱ ህይወት እንደምትወጣም ተነጋግረን ፈተነዋል፣ ሁሉንም ነገር ፈተነዋል። አሁን ከዩ ጋም እርቅ አውርደናል፣ አብረነን በቃ ደስ ብሎኛል። ከብሩኬ ጋም በቃ ከነሱ ህይወት እወጣለሁ አለችኝ። ሄዳም ይቅርታ ጠየቀቻት። ለነሱም በቃ በነሱ ህይወት ከዚህ በኋላ ጣልቃ እንደማትገባ ነገረቻቸው። ከዚህ በኋላ ከህይወታቸው እወጣለሁ ብላ ነው ሄደችው። እውነትም አደረገችው። በቃ ደስ ብሎኛል። እውነት በስማም ብቻ ግን አላቅም። የኔ ደስታ የእናንተም ደስታ ነው፣ የእናንተ ደስታ ደግሞ ለእኔም ደስታ ነው። እኔ እንጃ እንዴት እንደምላችሁ ይሄ ገና ለእኔ ነው የመጣው። እውነት በስማም እንጃ ደስ ብሎኛል። እና በቃ ከእነሱም ህይወት ወጥታለች። አሁን የራሷ ህይወት ለመጀመር በቃ ምንም ያግዳት ነገር የለም። ልጁም ያው የብሩኬ እንዳልሆነ እኮ የታወቀ ነው። ይሄ ደግሞ ምንድነው ውጭ ያለችዋ የሷ ስራ ነው። ሁሉንም ነገር የሷ ስራ ነው። እሷ ነበር ይሄ ሁሉ ነገር ተንኮል፣ እሷ ተንኮል ያሰበችባት። እሷ እዩ ማለት ምንም ተንኮል የለባትም። ልታቋትም ላታቋትም ትችላላችሁ። ምንም ውስጧ ላይ ባዶ ናት። እውነት እኔ እንጃ እንዴት እንደምገልጻት አላቅም። እዩ ግን ሰይጣን የተጫወተባት በእሷ ተመስሎ ሰይጣን ነው እንደዚህ ያደረጋት። ግን ዋናው ነገር ሰው ከራሱ ሲመለስ ወደ ራሱ ተመልሶ በቃ ያጠፋውን ስህተት ገብቶት ይቅርታ ሲጠይቅ ትልቅ ነገር ነው። እውነት በቃ እኔ ደስ ብሎኛል። ለእነሱም ለሃይሚና ለብሩኬም በጣም ደስ ብሎኛል። በቃ አሁን ሃይሚም ከሆነ ለብሩኬ ያው ይቅርታ አላደርግልህም ብለዋለች። እውነት ነው፣ አጥፍቶባታል፣ ብዙ ነገር አድርጓታል፣ አስለቅሷታል። በቃ ተንከራታለች እቺ ልጅ። ለምን እሱም በማያውቀው ነገር ነው። ግን ያው ምን ታደርጉታለች? አንዳንዴ ያው ያጋጥማል። ያው ሰው ሆኖ ስህተት ማይሰራ የለም። እና በቃ እሷም ይቅርታ እንድታደርግለት እኔ ሃይሚ አወራታለሁ፣ በውስጥ መስመር አወራታለሁ። እሷም ይቅርታ ታደርግለታለች። ከዚህ በኋላ ደስተኛ ይሆናሉ፣ አብረው ይሆናሉ። በቃ ደስተኛ ሆነው ህይወታቸውን ይቀጥላሉ። ከዚህ በኋላ እነሱ ህይወት ላይ ማንም አይገባም። ለምን መግባትም የለበትም።
በቃ ከዚህ በኋላ እነሱ ደስተኛ ሆነው ህይወታቸው እንዲቀጥሉ በእግዚአብሔር ዘንድ በቃ እኔ ያንን ነው የምመኝላቸው። ግን ሀይሚን አወራታለሁ እኔ ለምን ሰው ሆኖ ስህተት ማይሰራ ስለሌለ ይቅርታ እንድታደርግለት ለብሩክ ይቅርታ እንድታደርግለት ምንም አይነት ስህተት እንደሌለ በስህተቱ ምንድነው ከሷ ለሷም ለሃይሚም ለእዩም ውጡ ከህይወቴ ማለት አልነበረበትም። ይሄ እኔንም አስከፍቶኛል ማለት እንደሌለበት አውቃለሁ። ግን እሱ ተናዱ ነው በጊዜው። እሷም አልተረዳችውም፣ ልትረዳውም አልቻለችም። ለምን በቃ በጊዜው ሁለቱም አልተረዱትም። ሃይሚም አልተረዳችውም። እዩም ከሆነ ያንተ ልጅ ነው ብላ እንደዚህ ማድረግ አልነበረባትም። በእርግጥ ግን ያው ምን ይደረጋል፣ አንዳንዴ ሰውነን ክስተት እንሰራለን። ከስተታችን ደግሞ ስንመለስ ፈጣሪም ይወደዋል። ግን ደግሞ ከዚህ በኋላ እነሱ ደስተኛ ሆነው ማየት ነው የምፈልገው። የኔ ደስታ የእነሱም ደስታ፣ የእናንተም ደስታ ነው የእነሱ ደስታ እና ደግሞ ደስተኛ እንዲሆኑ ነው የምፈልገው። ከዚህ በኋላ ደግሞ ነገ እኔ ይቅርታ እንድታደርግለት አወራታለሁ። በውስጥ መስመር አወራትና እሷንም ከዚህ በኋላ ደስተኛ እንደሚሆኑ እርግጠኛ ነኝ። እዩ ከህይወታቸው ስለወጣች ደግሞ በቃ እዩም በራሷ ፍቃድ ነው የወጣችው። ለምን በቃ ስህተት እንደሆነ አምና ይሄንን ነገር መስራት እንደሌለበት አምና በቃ ደስተኛ እንዲሆኑ ራሷ በራሷ አስባበት እኔ ከዚህ በኋላ በቃ ጓደኝነታችን ፈልገዋለሁ ብላ ስትመጣ ቤት ስልኳ አላነሳሁላትም። ለምን ሰሞኑ እያዛተችብኝ ሰውም ከጀርባ እያደረገች ምናምን ስለነበረ በጣም ፈርቼ ነበር። ቤተሰብ ለእናንተም ነግሬያቸዋለሁ። ለምን እንደዚህ አይነት ነገር በቃ እኔ ለመውጣት እየፈራሁኝ ነበር ምናምን ያንን ነገር ደረሳት፣ በውስጥ መስመር ደረሳት። ለሷም ያንን ነገር እንደማታደርግ አሁን ቃል ገብታለኝ። ተስማምተን የድሮ ጓደኝነታችን እናምጣው በራሷ ነው ያለችኝ። ለምን በቃ እንደማያወጣ ስላወቀች ቲቪት እስከመቼ ተንኮል እስከመቼ ብላ ራሷ ናት ያወራችኝ። ቤተሰብ በጣም መመለሷ አስደስቶኛል። በቃ ለእኔ ደስታ ነው። በቃ የእሷ ደስታ የኔም ደስታ ነው። መመለሷ ደስ ብሎኛል። ግን በቃ እኔ እንጃ እንዴት እንደምገልጽላችሁ አላውቅም። ደስታዬ በጣም ወደር የለውም። ዛሬ በጣም ደስ ብሎኛል። ለምን በቃ ሃይሚና ብሩኬ ሊታረቁ በቃ ምንም አሁን በእነሱ ህይወት ማንም ጣልቃ እንደማይገባ እርግጠኛ ነኝ። ለምን በቃ የእሷን ነገር ተፈቷል። በራሷ ሄዳ ነው ይቅርታ እንድጠይቃቸው ያደረኩኝ። ለምን በቃ በሰው ህይወት ጣልቃ ብትገባ ነገ እሷም ሴት ልጅ ናት። ሃይሚኮ ለትንሽ ጊዜ ብትጎዳ ነው እሷ የእሷን ህይወት በጥብጣ ምንም አታገኝም። እቺ ልጅ እዩ ደስተኛ አትሆንም ነበር። ምክንያቱም አይወዳትም ብሩኬ። ለምን ከማይወደን ሰው ጋር ደግሞ መሆን ለኛ እኔ እንጃ በጣም ሀዘን ነው እንጂ ደስታ አያመጣልንም። ግን ሁለቱ ይዋድዳሉ፣ በጣም ይዋድዳሉ። በጣም ያፈቅራታል፣ ታፈቅረዋለች። በዛ ላይ እኔ እንጃ ቤተሰብ ያመነበት ነገር። እሷ ግን ጥልቅ ብላ እንደ እርጎ ዝንብ ነው ጥልቅ ያለችው። ለምን ዝም ብሎ የሰው ህይወት ለመበጥበጥ ዝም ብሎ ጥልቅ ብሎ መግባት በራሱ ኃጢአት ነው። ግን ያንን ነገር አውቃው እሷ እንትን ይሆናል አይደለ እሷ በራሷ አምናበት በቃ ኢማጂን በቃ እኔ እንጃ እንዴት እንደምገልጽላችሁ። ያው ዛሬ ማወራው ነገር ከደስታ የመጣ ነው። ያው በጣም ደስተኛ ስለሆንኩኝ ማወራውን ነገር ራሱ እየጠፋብኝ ነው። ምክንያቱም በቃ በአጋጣሚ ለእኔም ይቅርታ ጠየቀችኝ፣ ለእነሱም በቃ ከእናንተ ህይወት እወጣለሁ ስትል ለራሴ ግራ ግብት ነው ያለኝ። እውነቷን ነው ወይስ እየዋሸችኝ ነው ብዬ ነበር ያሰብኩት። ግን እውነት ነው። አሁን ቤተሰብ ደስ ይበላችሁ። ያው እውነቷ አውጪልን እያላችሁ ነበር። ነገ ደግሞ እኔ ሃይሚ ጋር ቀጥታ ሄጄ ለብሩክ ይቅርታ እንድታደርግለት፣ ምክንያቱም ይቅርታ እንድታደርግለት እፈልጋለሁ። አሁን ከዚህ በኋላ እነሱ ህይወት ላይ ማንም እንዲገባም እኔ አልፈቅድም። ለምን በቃ አንድ ሰው ለአንድ ሰው ነው መቼም ገብቷቸዋል። እሱና እሷ ይዋደዳሉ፣ ይፈቃቀራሉ፣ ታፈቅረዋለች፣ ያፈቅራታል። ከዚህ በኋላ ማንም ጣልቃ እንደማይገባባቸው እኔ ለሃይሚ ሄጄ አወራታለሁ። ይቅርታ የምንታደርግለት ያው በእርግጥ ስህተት ነው። እሱም ትንሽ ቸኩለዋል። ቀለበት ማድረግ አልነበረበትም። ለምን መጀመሪያ ይቅርታ ነው የሚቀድመው። አስቀይሟታል፣ እውነት ነው። ይሄ እኛም ላይ ቢከሰት በጣም ከባድ ነገር ነው። ምክንያቱም ገና እንደተለያዩ ገና ከእናንተ ህይወት ወጥቻለሁ እንዳለችው ቀለበት ይዞ መሄድ አልነበረበትም። ይሄ ስህተት ነው። ብሩኬ አጥፍቷል። ግን ደግሞ ያው ሰው ነው። ከዚህ በኋላ ግን እንዳይደግመው ያንን ነገር እኔ ሁለቱም አወራቸዋለሁ። አንድ ላይ አድርጌ ሃይሚንም ብሩኬንም አወራቸዋለሁ። ለምን
በህይወታችሁ ማንም ሰው ጣልቃ ማስገባት እንደሌለባቸው የፈለገው ነገር ቢፈጠር ሁለታቸው እንዲያወሩ። ምክንያቱም ሰው ከገባበት ሶስተኛ ወገን ከገባበት ህይወታችን ላይ ከባድ ነው። ስለዚህ ደግሞ እኔ እውነታው ይዤ ነው የመጣሁት። የእዩ ጓደኛ ነኝ። ከጓደኛዋም አልፎ እህቴ ናት። እኔ ሁሉ ነገሬ ነበረች። ያው ሴጣን አሳሳታት እንጂ ከዚህ በኋላ ግን እሷ አሁን ከዚህ በኋላ ጫፋቸው እንድትደርስም አልፈልግም። አንደኛ በይቅርታ ተላልፈናል እኔና እሷ። ከዚህ በኋላ ያለኔ ፍቃድ ምንም ነገር እንድታደርግ አልፈቅድላትም። ከሰው ይወጣ ጣልቃም እንድትገባ አልፈልግም። ግን ያንን ነገር ደግሞ አሁን እኔ ብሩኬና ሀይሚ አወራቸዋለሁ። ይሄ ቤተሰብ አልገባላቸዋለሁ። ሁለታቸው በውስጥ መስመር አወራቸውና ይቅርታ እንድታደርግለት። ያው እነሱ ትንንሽ ህፃናቶች አይደሉም፣ ትልልቅ ሰዎች ናቸው። ሁሉንም ነገር ማኔጅ ማድረግ ይችላሉ። በእነሱ ህይወት ግን ማንም ጣልቃ ማስገባት እንደሌለባቸው እኔ እነግራቸዋለሁ። ለምን በቃ እነሱ ትልልቅ ሰዎች ናቸው። ማንም ሰው ጣልቃ ኢቨን ቤተሰብ መግባት የለበትም። ህይወታችን ላይ ሶስተኛ ወገን ከገባበት በጣም ከባድ ነው። ስለዚህ ሁለታቸውን አወራቸዋለሁ። ይሄ ቃል ገባላቸዋለሁ። ቤተሰብ እውነት ነው። በቃ ደስ ብሎኛል። እናንተም ደስ ይበላችሁ። እውነት እኔ አስደስታችሁኛል። አትጨነቂም እያላችሁ ያው ኮሜንት ላይም እያየሁኝ ነበር። አትጨነቂ፣ አታስቢ፣ ምንም አትሁኝ፣ እውነታውን አውጪ እያላችሁ ነበር። እናንተ ከጎኔ ሆናችሁ እንደዚህም ስላበረታታችሁኝ በቃ እኔም ደስ ብሎኝ ደስ ስላለኝ በቃ ይህንን ቪዲዮ ልሰራላችሁ ፈለግኩኝ። ለምን በቃ እዩዬም በቃ ደስ ብሎኛል ስለመጣች፣ ይቅርታም ስለጠየቀችኝ፣ እነሱ ጋም ሄዳ ይሄንን ፈቃደኛ ሆና ሰምታኝ፣ እንደ ድሮ ሰምታኝ ይሄንን ካደረግሽ ይቅርታ አደርግልሻለሁ ስላት ደስ ብሏት ነው በቃ እሺ የምትይ ነገር አደርጋለሁ ብላኝ ነው የሄደችው። ለምን ከህይወታቸው መውጣት እንዳለባት ነገርኳት። እሺ ብላ ነው የተቀበላችኝ በአንድ አፍ። ለምን በቃ እውነት እኔ እንጃ። በስመ አብ ቤተሰብ በጣም ደስ ብሎኛል። እኔ እንጃ እንዴት እንደምገልጽላችሁ አላቅም። እናንተንም በጣም ነው ማመሰግናችሁ እውነት። እና ቤተሰብ እኔ ሀይሚም በውስጥ መስመር አወራታለሁ ይቅርታ እንድታደርግለት፣ ሁለቱ እንዲስማሙ ሁለቱ አወራቸዋለሁ። ያው ብሩኬም አወራዋለሁ። ለምን ሁለታቸውን ቁጭ አድርጌ አይ የሚል ከሆነ ደግሞ ሀይሚ የተጎዳች ልጅ ስለሆነች ያው ሴትም ስለሆነች እኔ እንደምትረዳኝ አምናለሁ። ያው ተጎድታለች፣ አስረዳታለሁ። ሁሉንም ነገር አስረድቼ እሷንም ይቅርታ እንድታደርግለት ሁለቱ እንዲስማሙ አደርጋለሁ። ቤተሰብ ያው ቀጣይ ደግሞ በሌላ መረጃ እመጣላችኋለሁ። የኔ ውድ ቤተሰቦች ደግሞ ይህንን አካውንት አዲስ ነው ያው ታውቃላችሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እውነተኛው ነገር አመጣላችኋለሁ። እንግዲህ ሰላማችሁ ይብዛልኝ። እስከምንገናኝ ትናፍቁኛላችሁ። ቻው ቻው። ወዳችኋለሁ።